ዓለም ትንፋሿን ውጣ የምትጠብቅበት ሰዓት ነበር። ሰኔ 2025 በቴህራን ሰማይ ላይ የሚታዩት ከዋክብት ሳይሆኑ የሚሳኤል ብልጭታዎች ነበሩ። ላለፉት 40 ዓመታት በብረት መዳፍ የተገነባ የኢራን መንግስት ዛሬ መሰረቱ ሲናወጥ ይታያል። ታሪኩን ለመረዳት ግን ወደ ኋላ መመለስ አለብን። ወደ 1989 ልመልሳችሁ። አያቶላ አሊ ካሚኒ ስልጣን ሲይዙ ማንም ሰው ይህን ያህል ይቆያሉ ብሎ አልገመተም ነበር። እሳቸው ግን ማስተር ታክቲካን ወይም ብልህ ስልት ነበራቸው። በመካከለኛ ደረጃ ያሉ ለውጥ ፈላጊዎችን ወደ ጎን በመግፋት ሀገሪቱን ወደ ጥብቅ ሃይማኖታዊ መስመር መለሷት። አንድ እጃቸው በ1981 በደረሰባቸው የግድያ ሙከራ ሽባ ቢሆኑም ሌላኛው እጃቸው ግን በመላው መካከለኛ ምስራቅ ላይ ተዘርግቶ ነበር። ከሊባኖስ እስከ የመን፣ ከሶሪያ እስከ ኢራቅ ካሚኒ የገነቡት ግዛት በሰው ኃይል ብቻ ሳይሆን በቢሊዮን በሚቆጠር ዶላርና በከባድ የጦር መሳሪያ የታጀበ ነበር። ነገር ግን እሳቱ እሳቸው ሳይጠብቁት ከውስጥ መንደድ ጀመረ። 2002 ማሳ ኤሚኒ የተባለች ወጣት በሞራል ፖሊሶች እጅ ሕይወት አለፈ። ያኔ ነበር ሴት ሕይወት ነፃነት የሚለው ድምፅ የካሚኒ ቤተ መንግሥት ያስጨነቀው፣ በራቸውንም ያንኳኳው። ሕዝቡ ካሁን በኋላ መፍራት አቆመ። ካሚኒ ግን ይህ የምዕራባውያን ሴራ ነው በሚል በደልና እስርን መረጡ። እውነተኛው ፈተና ግን ሰኔ 2025 ላይ መጣ። ኢራንና እስራኤል ለ12 ቀናት የፈጀ ቀጥተኛ ጦርነት ውስጥ ገቡ። ቴሄራን ወደ ቴል አቪቭ ረጅም ርቀት የሚጓዙ ሚሳኤሎችን ተኮሰች። አሜሪካ ግን ዝም አላለችም ነበር። ከእስራኤል ጋር በመሆን የኢራንን የኒውክለር ጣቢያዎች ማጋየት ጀመረች። ያኔ ነው ካሚኒ የገነቡት የደህንነት ስልት እንደ ካርቴል ቤት ሲፈራርስ ሲወዳድም የታየው። ለዓመታት የሰለጠኑ የሂዝቦላ ተዋጊዎች ተዳከሙ። የቅርብ ወዳጃቸው የሶሪያው መሪ በሽር አልአሳድ ወደ ሩሲያ ሸሹ። ካሚኒ ብቻቸውን ቀሩ። በመግለጫው ላይ እየተሸነፉ ያሉት እነሱ ናቸው ቢሉም በዙሪያቸው የነበሩት 30 ቦምቦች ግን ሌላ ታሪክ ይናገሩ ነበር። 30 ቦምቦች። እያንዳንዱ ቦምብ የወደቀው በአንድ ህንፃ ላይ ብቻ አልነበረም። የወደቀው በአንድ አምባገነናዊ ስርዓት ላይ ነበር። ቴሄራን ስትጨስ የካሚኒ መንግስት አብሮ እየነደደ ነበር። የአንደኛው ክፍለ ዘመን ቴክኖሎጂ የአሮጌውን ስርዓት የጦር ስልት ቀደመው። ሰኔ 2025 ሰማዩ ገና አልጠራም። በቴሄራን ጎዳናዎች ላይ የሚሰማው የሳይረን ድምፅ የሞት አዋጅ ይመስላል። አያቶሊ አሊ ካሚኒ በከሰል ምድር ውስጥ በሚገኝ ምሽግ ውስጥ ሆነው የመጨረሻ ትዕዛዛቸውን ለማስተላለፍ እየሞከሩ ነው። ነገር ግን የሚሰማቸው የራሳቸው የልብ ትርታ ብቻ ነበር። 40 ዓመታት ሙሉ ሞት ለአሜሪካ፣ ሞት ለእስራኤል ሲሉ የነበሩት መሪ ዛሬ ያሳለፏቸው ሚሳኤሎች በራሳቸው ላይ ሲመለሱ አዩ። በእስራኤልና በአሜሪካ የተሰነዘረው የ30 ቦምቦች ጥቃት የካሚኒን መንግስት የጀርባ አጥንት ሰባበረው። የኒውክለር ጣቢያዎች ሲጋዩ የኢራን የኩራት ምንጭ የነበረው ያ ግዙፍ የጦር ኃይል እንደ ጉም ተነነ። በዚህ መሃል ግን አንድ ትልቅ ለውጥ ተከሰተ። የካሚኒ ጠላቶቻችን ደካሞች ናቸው ብለው ሲናገሩ፣ የኢራን ወጣቶች ግን በቤታቸው ሆነው ያንን እያዩ ይስቁ ነበር። ምክንያቱም እውነቱ ከቤተ መንግስት ግድግዳው ውጪ በግልጽ ይታይ ነበር። ፍርሃትም ጊዜው ሲደርስ ቦታውን ለድፍረት ለቀቀ። በቴህራን አደባባዮች ላይ ለውጥ መተንፈስ ጀመረ። የሞራል ፖሊሶች የት እንደገቡ አይታወቅም። ለዓመታት ሴቶችን ሲያስጨንቁ የነበሩት ያ የጭቆና መዋቅሮች ቦምቦች በወደቁበት ቅጽበት አብረው ፈረሱ። ታሪኩ ግን ስለ ጦርነቱ ብቻ አይደለም። ታሪኩ ስለ እነዚህ ለነፃነት ስለሚጮሁ ድምጾች ነው። የማሳ አሚኒ መንፈስ በመላው ሀገሪቱ የነገሰ መሰለ። ሴቶች ሂጃባቸውን እያወለቁ በእሳት ላይ ሲጥሉ ያ እሳት የካሚኒ ስልጣን የሚበላው እሳት ሆነ። ይህ የጦርነት ውድቀት ሳይሆን የሰው ልጅ የመንፈስ ነፃነት ድል ነበር። ካሚኒ የመጨረሻ ተስፋቸውን ያደረጉት በሩሲያ ላይ ነበር። ነገር ግን የሶሪያው በሽር አልአሳድ ወደ ሞስኮ መሸሻቸውን ሲሰሙ የካሚኒ ብቻቸውን እንደቀሩ ተረዱ። ያ በቢሊዮን ዶላር የተገነባው የመቋቋም መስመር አክሲስ ኦፍ ሪስታንስ በአንድ ጀንበር ተበጣጠሰ። አሁን ዓለም ሌላ ጥያቄ እየጠየቀች ነው። ከዚህ በኋላስ የካሚኒ መንግስት ሲወድቅ የሚተካው ማን ነው? ዴሞክራሲ ወይስ ሌላ ትርምስ ይላሉ። ታሪክ ራሷን ትደግማለች ይባላል። ነገር ግን የኢራን ታሪክ ራሷን እየደገመች ሳይሆን ራሷን በአዲስ መልክ እየጻፈች ነው። ያረጁት መኖሪያዎች፣ አሮጌው አስተሳሰብ ወደ መቃብር ሲወርድ፣ አዲስ ትውልድ ደግሞ አዲስ ቀን ሊቀበል በደጃፍ ቆሟል። የካቲት 20 2026 ዓ.ም እኩለ ሌሊት ላይ የቴሄራን ሰማይ ባልተጠበቀ ፍንዳታ ተናወጠ። ለ37 ዓመታት ኢራንን በብረት እጅ
የመሩት የአያቶሊ ካሚኒ መኖሪያ ግቢ በከባድ ሚሳኤሎች ተመታ። ጥቃቱ እጅግ የረቀቀና ኢላማውን የጠበቀ ነበር። የአሜሪካው F-35 ተዋጊ ሴቶች የእስራኤልን የረጅም ርቀት ሚሳኤሎች በቅንጅት የፈጸሙት ይህ ድርጊት የዓለምን የፖለቲካ ሚዛን በአንድ ጀንበር ቀይሮታል። ብዙም ሳይቆይ የኢራን መንግስት መሪው መገደላቸው በይፋ አረጋገጠ። ከጥቂት ሰዓታት በኋላ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ከዋይት ሃውስ መግለጫ ሰጡ። ዛሬ ምሽት ለአሜሪካውያን ደህንነት ሲባል የዓለምን ቁጥር 1 የአሸብር መሪ አስወግደናል በማለት በጉራ ተናገሩ። ትራምፕ አክለውም ጥቃቱ የተፈጸመው ኢራቅ ውስጥ በሚገኘው የአሜሪካ ኤምባሲ ላይ ለደረሰው ጥቃትና ኢራን ወደፊት ልታደርሳቸው ላሰበቻቸው የሽብር ሴራዎች ምላሽ ለመስጠት እንደሆነ ገልጸዋል። ይህ እርምጃ አሜሪካ ለጠላቶቿ የምታስተላልፈው ጠንካራ መልእክት መሆኑን ገልጸዋል። ዜናው እንደተሰማ በሚሊዮን የሚቆጠሩ ኢራናውያን ወደ ጎዳና ወጡ። በቴህራንና በሌሎች ከተሞች ሞት ለአሜሪካ፣ ሞት ለእስራኤል የሚሉ ድምጾች አስተጋቡ። የኢራን አብዮታዊ ዘበኛ ከፍተኛ አመራሮች በሰጡት መግለጫ የበቀል እርምጃችን እጅግ ከባድና ዓለምን የሚያናውጥ ይሆናል በማለት ዝተዋል። ሀገሪቱ የ3 ቀን ብሔራዊ ሐዘን አውጃለች። የአያቶሊ ካሚኒ መወገድ በኢራን ሕዝብ ዘንድ እንደ ትልቅ ብሔራዊ ውርደትና ጥቃት ተቆጥሯል። ይህ ክስተት መካከለኛ ምስራቅን ወደ 4ኛ የዓለም ጦርነት ሊገፋት ይችላል የሚል ስጋት ፈጥሯል። እስራኤል ሰራዊቷን በከፍተኛ ንቃት ላይ ስታስቀምጥ የአሜሪካ የባህር ኃይል ወደ ፋርስ ባህረ ሰላጤ መጠጋቱ ተዘግቧል። የሩሲያና የቻይና መንግስት ጥቃቱን አውግዘውታል። በተቃራኒ ደግሞ በሶሪያና በየመን የሚገኙ አንዳንድ ወገኖች የአያቶላ ሞት በደስታ ሲቀበሉ ታይተዋል። ዓለም አቀፍ ማህበረሰብ በሁለት ወገኖች መካከል ሰላም እንዲወርድ ጥሪ ቢቀርብም ሁኔታው ግን ከቁጥጥር ውጪ እየሆነ መጥቷል። አያቶሊ አሊ ካሚኒ ከ1989 ጀምሮ የኢራን የበላይ መሪ ነበሩ። የእሳቸው መወገድ በኢራን ውስጥ የስልጣን ሽኩቻ ላይ ትልቅ ለውጥ ያመጣል ተብሎ ይጠበቃል። ቀጣዩ መሪ ማን ይሆን? ኢራን ወደ ሰላም ትመለሳለች የሚለው የብዙ ሰው ጥያቄ ቢሆንም መጠነ ሰፊ ጦርነት ትገባለች የሚል ጥያቄ የዓለም መሪዎች እንቅልፍ ነስቷል። የካቲት 2026 በታሪክ መዝገብ ላይ የአንድ ትልቅ መሪ መውደቅና የአዲስ ውጥረት መጀመሪያ ሆኖ ተመዝግቧል። ዓለም አሁን በከፍተኛ ስጋት ውስጥ ሆና ቀጣዩን እርምጃ ትጠባበቃለች። ዛሬ ያመጣውላችሁ በወንጀል ሪቪው ይህንን ይመስላል። በቀጣይ እስክንገናኝ መልካም ጊዜ